ይኸውላችሁ ከዚህ በኋላ ምንም አይነት ውሸት መወሻሸት የለብንም። እስከዛሬ የተወሻሸነውን ውሸት እጃችንን በቢላ እየቆረጠን በደማችን ቃል ገብተን እንናገራለን። እሺ እንካ ለጀምር ቆረጣሽ ከሚስትህ ጋር ተኝቻለሁ። ትናንትና ተኝቻለሁ አልኳቸው። ኦኬ ጨምበር በቺ ድራፍት እየጠጣሁ ነበር። ኤችአይቪ ቫይረስ አለብኝ ማለት ኤችአይቪ ቫይረስ አለብኝ። Sada urlan bam izce marazala tazama unchak yam zawlanam pazinzir tharaya zalzalama tayo baji to baksada kalashin kop zarbama amadama haga bazita chiba gotabar mashama to pak palaski vinyama har waqti pagasman okay to pak palaski vinyama har waqti papirama okay suwe fji rasuli okay khalaq mu kadarian buli forster girata guri nafrat rabanje uri nuri ka koch shiro rabki rabarar qad wani si tol chapsi takta pakanan loksi shiro be tak taksi tor mashin wonji sam takari ki mashin dara wonji sam rabki rabaran wacho bayo bialeki አዲስ ፍቅረኛ ይሳናት እንግዲህ ታውቂልኝ ፍቅረኛ ያስክ ብሩን ታመጣለህ ወይስ ታወራ አንቺ የለኝም እንዴ ከሌላ ጊዜ ሰጥሻለሁ ምን ሆነሽ ነው አንተ ችጋራ መስኖር አቀር ሲጀምራት መርዝ ባለፈው የነከሰች ውሻ ማለት የተረፈች መሰለህ እንዴ 32 መርፌ በእምብርቷ መርዛ አንተ ውሻ ትመርዛለህ ኧረ በስመ አብ ዳር ትላለህ በእኔ ዳር አትበል አንተ ሲጀምር ለምደሃል ዳር ነው ሁሌ ሴንተሯን አታገኛትም እንዴ ኧረ አንቺ ሰጥሻለሁ ምንድነው በቃ ራሴን ሳልኩ ሰው ነኝ እንዴ ምንድነው የምትሽኝ ራስን ይቻልኩ አንተ ቆንሰርታ እንዴ ማዘር ራስ እንጂ ያለው በለ እንዴ ከረቸምክብኝ አንቺ ደግሞ 100 ብር ነው እንደዚህ የምትናገሪኝ ከስም እንደ ሰጥሻለሁ አልኩሽ እና ታዲያ 100 ብር እንዴት አድርጌ እንደማመጣው አታውቅም እንዴ ይረዘበና ብሬን ታመጣታ አንቺ ደግሞ አይጠቅምሽም በእኔሽ ምንም አይጠቅምሽ ደግሞ ሲለፊት ይላል ሀብታም ነኝ ብለህ የሰከስካችህ ከቦንድ አይደለም ወይ የገዛኸው ልብስህ አሁን ባንተ ቤት ፖስት አድርገህ ሞተሃል ቀዳዳ ካልሲ መቀየር አቅቶሃል ደውሎ ነበረ ትናንትና ዶክተርህ ጨብጥና ቂጥኝ ባምቡሌም አለብህ አንተ ይሁን ልበሽታ አለብህ አረ ምን ማታስኝ መረጃ ጀምራለሁ እድሜ ቆስቁሷል ባርኔጣ አስብበት ጺሙን ይላጫል ዛሬ መናቶ በታ ይኸውልሽ ገና 39 ዓመቴ ነው በዛ ላይ ደግሞ እናቴ ቤት የራሴ ክፍል አለኝ ኑሮ ድሮ እኮ ነው ይላችሁ አንዴ አዳምጥ እንጂ መጣው እሺ እኔ ፍቅር አንቺን ሳገኝ ስሜ እኔ ፍቅር ዛሬ ነው አይደል ሶፋና ፍሪጁን የምናየው እንደ ቀልድ ቤቱን ዕቃ ሞላ ነው አይደለ ሄሎ ማን አንተ አንተ ራሱ ማን የጮኛዬን ስልክ አንስተ ማን ትለኛለህ እንዴ ማን አንተ አይ እኔ ታላቅ ወንድሟ ነኝ ስትመጣ ትደውላለች ወጣ ብላ ነው ምን ነው ፊት ተቀየረ ማዘር ደውላ ነበር እውነት ቶ በቃ በኋላ ደውልላታለሁ ለምን ግን ምን በደልኩሽ ማለት የኔን ስልክስ ዳድ ብለሽ ነው ሴቭ ያደረግሽው ስልኬን አነሳው እንዴ ባላነሳው ይሻል ነበር አይደል ለምን ስልኬን ያለ ፍቃድ ታነሳለህ ከመጀመሩ ነው እኔና አንቺ በፍቃድ ስልክ መነሳሳት የጀመርነው ቆይ እኔ ነኝ እሱ ነው ባጣ ቆይ ለነገሩ ታዩ ግልጽ ነው ፍሪጅና ሶፋ ዛሬ ነው የምናየው ብሎሻል ቆይ ላስረዳ ምንም የምታስረጂኝ ነገር እኮ የለም ያለቀለት ጉዳይ ነው ግን አንድ ጥያቄ ልጠይቅሽ እስቲ እንዴት በወለቢላ መብላት ቻልሽበት መቼ ነው እንደዚህ ሆንሽው ይቅርታ ለሌላ ጊዜሽ ካልሆነ አይሆንም ነው የሚባለው እኔ አልተቀየምኩሽ ግን ከዚህ በኋላ አይንሽም ማየት አልፈልግም ልቤን ታውቂዋለሽ ክፉ አልመኝልሽ ለመጪው ትዳርሽ ይቅናሽ ገንፎ 9 ሰዎችን ገደለ አራስ ለመጠየቅ ሄደው ገንፎ ተዘጋጅቶላቸው የተመገቡ 9 ሰዎች ወዲያውኑ ማለቃቸውን ፖሊስ ባስተላለፈው ሪፖርት ገለጸ ከሟቾቹ በተጨማሪ ገንፎን የተመገቡ ሌሎች 11 ሰዎች ደግሞ በሆስፒታል በመታከም ላይ እንደሚገኙ እነሱም በአስጊ ሁኔታ ላይ መሆናቸውን የደረሰን ሪፖርት አረጋግጧል ምርመራውን የተከታተሉት ፖሊሶች እንዳስረዱት ለሰዎቹ መሞት ጠንቅ የሆነው ቁመቱ ረጅም የሆነው መርዛማ እባብ ከገንፎ ጋር አብሮ በመቀቀሉ ሳይሆን እንዳልቀረ ተገምቷል አራሷ ግን ገንፎን ባለመቀመሷ ህይወቷ መትረፉን ታውቋል ሲል ፖሊስ በላከው ሪፖርት ለማረጋገጥ ተችሏል እባቡ ከገንፎው ጋር እንዴት ሊቀቀል እንደቻለ ግን አልታወቀም እናንተን ያጡት በስንት አመቶት ነው በ1972 እንዴ በጣም ትምህርት ቤት ዴክስ ውስጥ ስፖርት ስንወጣ
ፍቅር በላ ተፈጸመ። በጣም ወደው ነው ማከብረው ነው። በጣም ከሱ ዘፈን ደስ ይለኝ እያበል እያሜለው ዘፈን በጣም አንደኛ ነው። እና ምን ነው ዳንስ ስላላችሁ ጥያቄ እኔ አላውቅም። በቃ እኔ አላውቅም። የራሱ ስታይል ይሆናል ብላችሁ ውሰዱት። የራሱ ፋሽን ነው። በቃ አሪፍ ነው ስታይሉ። አለቃ ልክ እንደ ጋጋስ ጎን ምን ነበር ይባል ይቼ ነው ኦፓ ጋር እነሳሚ ነው። ቃሱም የራሱ ዳንስ ነው። በቃ ምን ችግር አለው ትላለህ? አሪፍ ነው። ወደ ገጠር ሄዱ እንሂድ። መሰለ ጨቅላ የ2 ዓመት ህፃን ልጅ የሁለት ዓመት ስራ ነው ቢል ማን ያምናል? ሰው ኢንጆዘር አዶናይ በመጀመሪያ ሜጀርመንት ወጣላት። ከዛ በኋላ ተኳለች። ከዛ እንደወደደችው እርግጠኛ ስንሆን ኦምብሬ ሰራናት። ፋይናል ሪዛልቱ በጣም ወደዋለች። ብዙዎቹ ወንዶች ያነጋገረችው ኤልዳና የሰርግ ሽምግልና ነው ይባል ተልኮላታል ልታገባን። ያው እንግዲህ ብዙ ሴቶች እሷን ሰምታችሁ ምናምን ሳናገባ ቆመን ቀረን እያላችሁ ነበር። አሁን እሷ ልታገባ ነው። ያው ሰርጋቸው ያማረ የተቀደሰ ያርቅላቸው። ፍቅረኛ በጣም ነው የምትወድ ሴታ ሴት ሆነባት ነው ሌላ የምታይብህ እንደዚህ አይባልም። አዎ ሰሞኑን እንደሰማችሁ ብዙ መነጋገሪያ ጉዳዮች አሉ። ከነዛ ውስጥ የሳሚ ዳንና የሄኖክ ድንቁ ነው። ኮሜንት ላይ ስራ እንደባሉን እንጃ እውነት ይሁን አላውቅም። ውሸት እናንተ ፕሩቭ ታደርጉልኛላችሁ፣ ሴንድ ታደርጉልኛላችሁ ማለት ነው።